ሰላም ሰላም ቅዱሳን ባለበት ቦታ የእግዚአብሔር ሰላም የእግዚአብሔር ጸጋ ከእናንተ ጋር ይሁን። ዛሬ አንድ ነገር ሊያውጅ መጥቻለሁ። ጠላት ባንተ ላይ ባንቺ ላይ በሐሰት ክስ የተመሰረተ ነገር ካለ ዛሬ አንድ መልእክት አለ። ጠላት በተናገር በአንድ ቤቱ ቋንቋኑ ይቀይራል። ትላንት ላይ እየዛቱት የነበሩት ትላንት ላይ እሱ እንደዚህ ነው እሷ እንደዚህ ነው እያሉት የነበሩት አንድ መጽሐፍ ክፍል ላስታውሳችሁ። በምሳሌ ልንገራችሁ። ሐዋርያት ሥራ ምዕራፍ 28 ላይ ቁጥር 4 ላይ አሪማውያኖች በኢባቡ እጅ ላይ መጠልጠሉን ካዩ በኋላ ልክ የሰውየማ ነፍሰ ገዳይ ሳይሆን በርግጥ ነፍሰ ገዳይ ሳይሆን አይቀርም አለ። አያችሁ የደመደመው ልክ አንድ መርከብ ውስጥ የተሳበረ ቢሰብርም በአንድ መርከብ የተሳገረ በአንድ መኪና ውስጥ የነበሩት አንድ አብረው እየበሉት አብረው እየጠጡት የነበሩት ልክ ነገር ግን በቅጽበቱ በሱ ላይ በደረሰው ልክ ሀሳብ ቀይሮ ነበር። አሁን አንተ ህይወት ላይ እንደዚህ የሆነብኝ ነገር አብረው እየበሉት አብረው እየጠጡት የነበሩት ሁሉ የሆነ ቃላት አውርቶ ሊሆን ይችላል። የሆነ ነገር አንተን አጋልጦ ለመስጠት የሆነ ምንም በደል ባለበት ቦታ የሆነ ነገር ማለት የፈልጉ ሰዎች ሊኖር ይችላል። ነገር ግን ቁጥር 5 ላይ እፍንቱ ምንና አራገፍ ይላል። በኢየሱስ ማራገፍ ይሆናል። በኢየሱስ ማራገፍ ይሆናል። ቁጥር 6 ላይ እንዲህ አለ። ነገር ግን ፕራታታ ለባያ እነሱም እየጠበቁ ነበር። ነገር ግን አሁን አብጦ ይሞታል ብለው ይጠባበቁ ነበር። ነገር ግን አንዳች ምልክት ካላየ በኋላ እንዲህ አለ፣ ሐሳባችሁ ለውጡ ይላል። ይሄ ማምለክ ሳይሆን አይቀርም ብሎ ሐሳብን ለውጣ ይላል። ቅድም እርግጠኛ ነፍሰ ገዳይ ሳይሆን አይቀርም አሉት። ኋላ ላይ ምን አለ? አምላክ ሳይሆን አይቀርም ብሎ ሐሳብን ለውጡ ይላል። በኢየሱስም ጠላት ባወራው በአንድ ቤቱ ዘንድሮ ይቀይራል። አንተ ሳይሆን ማንም ሰው አስገድደ ሳይሆን ሰማይ እሱን ያስገድዳል። ልክ በአንድ ቤቱ እንደተናገረ በአንድ ቤቱ ያንተን እውነት ይገልጣል። ሪቫ አኖቻ ታጋቦየ በኢየሱስም ለእናንተ ታምራት የሆነ ተፈጸመ። ሻሎም